I'm going to go with that. We're going to win the league. የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር አሁን ከየትኛውም ጊዜ በላይ እጅግ አስገራሚና አጓጊ ምዕራፍ ላይ ደርሷል። አርሰናል ባለፉት 4 ተከታታይ የሀገር ውስጥ ጨዋታዎች መሸነፉና ከምንም በላይ ደግሞ በቀጥተኛ የዋንጫ ተፎካካሪው ማንቸስተር ሲቲ 2-1 በሆነ ውጤት ተሸንፎ እጅ መስጠቱ የበርካታ ተንታኞችና የደጋፊዎችን ተስፋ ገድሎ የመድፈኞቹ የዋንጫ ድል አብቅቷል ወደሚል መደምደሚያ እንዲደርሱም አስገድዷቸዋል። የቀድሞው የአርሰናል ኮከብ ኢያን ራይት ግን ፍጹም ከዚህ የተለየ ሀሳብ አለው። እንግሊዛዊ ኢያን ራይት በጋሪ ኔቭል ስቲክ ፉትቦል በተሰኘው ፖድካስት ላይ ባደረገው ቆይታ ይህንን የሽንፈት አጋጣሚ በማጣጣል መድፈኞቹ አሁንም ዋንጫውን ለማንሳት ያላቸው እድል ሰፊ መሆኑን በልበ ሙሉነት ተናግረዋል። ለዚህ እንደ ምክንያት ያቀረበው ደግሞ አርሰናል ከማንቸስተር ሲቲ ጋር በነበረው ጨዋታ የፈጠራቸው የግብ ዕድሎች ናቸው። ከሲቲ ጋር ያን ያክል ዕድል ከፈጠርን ከሌሎች ቡድኖች ጋር ተመሳሳይ ነገር ማድረግ እንችላለን የሚለው ኢያን ራይት ዋናው ነገር የተገኙ ዕድሎችን በአግባቡ መጠቀምና ለተጋጣሚ ርህራሄ ያለማሳየት ነው ይላል ኢያን ራይት። I thought that in that Man City game, the big game, we created enough chances where if we do that against other teams and get ourselves back to that defensive solidity what we had before, leading into this part of the season, and finish this ruthlessly like when we አርሰናል እዚህ የውድድር ዘመን ደረጃ ላይ ሲደርስ ሁልጊዜም ቢሆን እንደሚንገዳገደው ሁሉም ባሳለፈባቸው ጥቂት ጨዋታዎች ላይ በቂ የግብ ዕድሎች ሲፈጥር አልታየም የሚለው ኢያን ራይት በትልቁ የማንቸስተር ሲቲ ጨዋታ ግን በቂ ዕድሎችን መፍጠሩን ይገልጻል። ይህንኑ አጋጣሚ በሌሎች ቡድኖች ላይ መድገም ከቻለና ቡድኑ ወደ ነበረበት ጠንካራ የመከላከል ጥንካሬ ከተመለሰም ዓመቱን በስኬት ያጠናቅቃል ብሎም ያምናል። በተለይ እንደ ፒሮ ኢንካፔ፣ ገብርኤል ጄሱስ እና ዩሪያን ቲምበር የመሳሰሉ ከዚህ ቀደም በተለያዩ ክለቦች ዋንጫ ድል የቀመሱ ተጫዋቾች መኖራቸው ለቡድኑ የአሸናፊነት ስነ ልቦና በመስጠት ረገድ ትልቅ አቅም እንደሚኖረው ኢያን ራይት ተስፋ ያደርጋል። ምንም እንኳን አርሰናል እንደ ጅማሬው ሁሉ ፍጹም ሆኖ ባይታይም ማንቸስተር ሲቲም ቢሆን በአሁኑ ሰዓት ሙሉ በሙሉ የማይበገር አቋም ላይ ባለመሆኑ የፕሪሚየር ሊጉን ንግስና ከአርሰናል በተሻለ የሚረከብ ቡድን እንደሌለ ኢያን ራይት ይከራከራል። አርሰናል በማንቸስተር ሲቲ 2-1 ከተሸነፈ በኋላ ዴክላን ራይስ ያሳየው ሁኔታ ሌላኛው መነጋገሪያ አጀንዳ ሆኖ ቀጥሏል። ዴክላን ራይስ ከሽንፈቱ በኋላ ፕሪሚየር ሊጉ ገና አልተጠናቀቀም በማለት የሰጠው አስተያየት በጋሪ ኔቭል እይታ የልበ ሙሉነት ሳይሆን የፍርሃትና የተስፋ መቁረጥ ምልክት ተደርጎም ተወስዷል። ኔቭል እንዲህ ይላል። ሊያለቅስ መቃረቡም አርሰናል በከፍተኛ ስጋት ውስጥ መሆኑን ቁልጭ አድርጎ ያሳያል ቢልም ኢያን ራይት ግን ይህን ሀሳብ በመቃወም ፉክክሩ እስከ መጨረሻው እንደሚቀጥል ለማሳየት የተጠቀመበት ዘዴ እንደሆነ ይሟገታል። It's not. It was a bit. It was a bit like it wasn't like it's not. It was a. It's not done. It's not. And I'd look at him and think he's done. I'd think I would. But this is what I'm trying to just explain. If you're looking at it, and I hope Arsenal win it right. But I just with Pep will be thinking that if he shows them that. ሮይኪን በበኩሉ የአርሰናል ዋንጫ ህልም ከራሱ ጥንካሬ ባለፈም በማንቸስተር ሲቲው ሮድሪ ጉዳት ላይ የተንጠለጠለ መሆኑን ይጠቁማል። ሮድሪ ከገጠመው ጉዳት በፍጥነት አገግሞ ወደ ሜዳ የማይመለስ ከሆነም ማንቸስተር ሲቲ ፈታኝ ነገሮች ሊገጥሙት እንደሚችሉ ሮይኪን ተናግረዋል። እንደዚያም ቢሆን ግን ይላል የቀድሞው የማንቸስተር ዩናይትድ ኮከብ ሮይኪን የበርናንዶ ሲልቫ ትጋትና የቸርጊ እንዲሁም ደግሞ የጀርሚ ዶኩ የማጥቃት ብቃት ማንቸስተር ሲቲን ለማስቆም እጅግ አስቸጋሪ ሊሆኑ እንደሚችሉም ተናግረዋል። በሌላ በኩል በእንዲህ አይነት ወሳኝ ጨዋታዎች ላይ የፔፕ ጋርዲዮላ ትልቅ ልምድና በታሪኩ እስከ 33ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ሊጉን በመራባቸው አጋጣሚዎች ሁሉ እድሉን አሳልፎ የሰጠባቸው አጋጣሚዎች አለመኖራቸው ደግሞ የአርሰናልን የዋንጫ ጉዞ እጅግ ፈታኝ የሚያደርገው ሌላኛው ጉዳይ ሆኗል። የቢቢሲ የስፖርት ተንታኞችም በጉዳዩ ላይ ያላቸውን ግምት የሰነዘሩ ሲሆን 6 ጸሐፊዎች በሰጡት ትንታኔ የሊጉ ፉክክር እስከ መጨረሻው ሰከንድ ድረስ እንደሚቀጥል አመላክተዋል። ከነዚህ መካከል አሌክስ ሆልና ክሪስ ስቶን አርሰናል ቀሪዎቹን 5 ጨዋታዎች በሙሉ በማሸነፍ ከ22 ዓመታት በኋላ የናፍቀውን ዋንጫ ያነሳል ሲሉ ተንብየዋል። ሻሞን ሀፊዝን የመሰሉ ሌሎች የእግር ኳስ ተንታኞች ደግሞ ሁለቱም ቡድኖች እኩል 83 ነጥብ ይዘው በማጠናቀቅ ማንቸስተር ሲቲ በግብ ልዩነት ዋንጫውን እንደሚወስድ ግምታቸውን አስቀምጠዋል። አርሰናል ከ2 አስርት ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማሳካት በሚያደርጋቸው የመጨረሻ 5 ጨዋታዎች ኒውካስትል ዩናይትድ፣ ፉልሃም፣ ዌስትሃም፣ ክሪስታል ፓላስ እና በርንሌ ቀሪ 5 ተጋጣሚዎቹ ናቸው። ኤቨርተን፣ አስቶን ቪላ፣ ቦርንማውዝ፣ ብሬንፎርድ እና ክሪስታል ፓላስ ደግሞ የማንቸስተር ሲቲ የመጨረሻዎቹ 5 መርሃ ግብሮች ሆነው ተቀምጠዋል።